ቸገረኝ ብለህ ስትሄድ ወይ መተት ይሆናል ወይ ቡዳ ይሆናል የሚል የለም እኮ። እንድነው የቸገረህ እንደው አይነ ጥላ ይሁን ምንም አልባረካለኝ ብለህ ወደ መንፈሳዊ ስትጠጋ እናትህን የአባትህን ምንም ስም ንገረኝ የእናትህ እንደዚህ ነው ወንዴ ይሄማ እንትን ነው እኮ የሆነ እንትን ይሰጠዋል። በቃ ከአንበሳ ከነብር ከድመት ከአይጥ ከምናምን ጋር እያያዝና እድልህን እዛ ውስጥ ትገባለህ። ኮከቤ ነው መሰለኝ በቃ እንደዚህ ሆንኩት ብለህ ትቀበለዋለህ። ወደ ሰማይ ቀና አትልም። ሁልጊዜ ቀባሪ። በወጣው ትቀናለህ፣ በገባው ትቀናለህ፣ ባተረፈው ትቀናለህ። ወደ ላይ አታይም፣ ወደ ታች ነው የምታየው። እነዛማ እንዲህ ተብለው ነበር፣ አትሩጥ አንጋጥ። እነዛ አትሩጥ አንጋጥ የተባሉት አባታችን ሆይ በሰማይ የምትኖር እያሉ ፍርዱንም ኃይሉንም ጥበቡንም ሞገሱንም ከሱ ተቀበሉ። ክብራቸውን ጥበባቸውን መንፈሳዊ ጸጋቸውን በዘመናቸው ግፍን ሳያዩ ሲሞቱ ተዜሞላቸው ተቀድሶላቸው ሲሞቱ የሀገሪቱን ባንዲራ ለብሰው ወደ መቃብር ሲሸኙ እንዴት ነው? አያምርም ነበር ወይ? አሁን እግርህ ተቆራርጦ እጅ ተቆራርጦ ተለያይቶ አሞራ እየበላው የትም ይቀራል። አየ ቀባሪዎች ነን፣ ተቀባሪዎችም ነን። እግዚአብሔር ምሕረቱን ያብዛልን።